ግብ ጠባቂዎች ኪሊያን ምባፔን የሚፈሩበት ዋና ምክንያት ይህ ነው። ተመልከቱ፣ ምባፔ ኳሱን በእግሩ ስር እንዳደረገ ከፊት ለፊቱ ሰፊ ሜዳ ያገኛል። ይህንን ክፍት ቦታ በአግባቡ ለመጠቀም አያቅማማም። ጥቂት ፈጣንና ትክክለኛ ንክኪዎችን በማድረግ ወደ ግብ ጠባቂው በፍጥነት ይቀርባል። እንደምትመለከቱት ምባፔ ከኳሱ በትንሹ ቀድሞ እንደሚገኝ ማስተዋል ይቻላል። በዚህ ጊዜ ኳሱን ለመምታት የሚያስችል ኃይል ያመነጫል። ይህም ግብ ጠባቂው ሊመታ እንደሆነ እንዲያምን በማድረግ ያታለዋል። በመቀጠል ኳሱን የመጨረሻውን እና ወሳኝ ንክኪ ያደርጋል። ይህ ንክኪ ፍጹም መሆን አለበት። ከዚህ ንክኪ በኋላ ትከሻዎቹን በቅጽበት ያወርዳል። ሁለቱም ትከሻዎቹ ከግብ ክፈፉ ጋር ቀጥ ብለው ነው የሚገኙት። ይህም ለሚቀጥለው እንቅስቃሴው ቁልፍ ነገር ነው። ከዚያም የሰውነቱን ክብደት ወደ አንድ ጎን ያዘንባል። በዚህም ግብ ጠባቂው ምባፔ ወደ ሩቅ የግብ አንግል ሊመታ እንደሆነ እንዲያምን ያደርገዋል። ነገር ግን ምባፔ ልዩ የሚያደርገውና ከሌሎች ተጫዋቾች የሚለየው ትክክለኛው ነጥብ ይህ ነው። ምባፔ በድንገት ወደ ቅርቡና ግብ ጠባቂው ወዳጠበበት አንግል ይመታል። በዚህም ጊዜ ግብ ጠባቂው ምላሽ ለመስጠት እንኳን የሚያስችል ጊዜ አያገኝም። ኳሷም መረብ ውስጥ ታርፋለች። እስኪ ይህንን ተመልከቱ። ምባፔ ከኔይማር አስደናቂ የሆነ የቅብል ኳስ ተቀብሎ ወደ ክፍት ቦታ በከፍተኛ ፍጥነት ይሄዳል። ጥቂት ፈጣንና ውጤታማ ንክኪዎችን በማድረግ ወደ ግብ ይጠጋል። በዚህም አላባ ወደ እሱ እየመጣ እያለ እንኳን ግቡን የማስቆጠር ዕድሉን ያሻሽላል። ነገር ግን ዋናው ነጥብ እዚህ ላይ ነው። ታዋቂው ግብ ጠባቂ ኩርቷ ምባፔ ወደ ሩቁ የግብ አንግል ከመታ አላባ ኳሱን ሊዘጋው እንደሚችል በሚገባ ያውቃል። ለዚህም ነው ግብ ጠባቂው በትንሹ ወደ ግራ በኩል የሚንቀሳቀሰው አላባ የሚሸፍነውን ቦታ ለመጨመር በማሰብ። ነገር ግን ምባፔ በዚህ አማራጭ አይጨንቅም ወይም ትኩረት አይሰጠውም። ይልቁንስ ልዩ በሆነውና የማይጠበቀው ቴክኒኩ ወደ ቅርቡ የግብ አንግል በመምታት ግብ ያስቆጥራል። በዚህም ግቦችን ማስቆጠር እጅግ ቀላልና ተፈጥሯዊ ያደርገዋል። ይህም ተመልካቾችን ሁልጊዜ ያስደንቃል።